ምህረት የሌለው ኃጢአት ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ምህረት የሌለው ኃጢአት ምንድን ነው? እንደ እግዚአብሔር ቸርነት እንደ እግዚአብሔር ይቅርባይነት ዛሬ የምናየው ይቅርታ የማያገኝ ኃጢአት ወይም ደግሞ ወደ ገሃነመ እሳት የሚያስወርድ ኃጢአት እጅግ በጣም አበይት ኃጢአት ተብለው ከሚነገሩ ኃጢአቶች ክፉ ስራዎች የትኛው ነው? እግዚአብሔርስ ይቅር ባይ ነው? መሐሪ ነው? መዓቱ የራቀ ምህረቱ የበዛ ነው? ምህረቱ የቀረበ ነው? ነገር ግን አስተምሮን መክሮን ነግሮን ከትእዛዙ ወጥተን እግዚአብሔርን እሺ ብለን ዲያብሎስን እምቢ ብለን መኖር ሲገባን ኦሆ በልዎ ለእግዚአብሔር ወእምቢ በልዎ ለዲያብሎስ እንደተባለው ዲያብሎስን እሺ ብለን ከሄድን ምህረት የሌለው ኃጢአት ታዲያ ምንድን ነው ካላችሁ ራስን ማጥፋት ነው። ወይም ራስን አሳልፎ እኔ አልጠቅምም እኔ አልረባም ብሎ በተለያዩ ነገሮች ራስን ማጥፋት በደልና ኃጢአት ነው። ለምሳሌ በገመድ ታንቆ መሞት፣ መርዝ መጠጣት፣ ዓይን እያየ ልብ ተሰጥቶን አእምሮ ሳይነሳን ውሃ ውስጥ ገብቶ መሞት፣ ዓይን እያለን አሁንም ልቦና እያለን ዓይናችን እያየ ገደል ውስጥ መግባት፣ እነኚህ ምህረት የሌላቸው ኃጢአቶች ናቸው። ለምሳሌ በመጽሐፍ ቅዱስ ራሱን ያጠፋ በብሉይ ኪዳን ማን ነው? እስቲ ሁላችሁም ራሳችሁን ጠይቁ። ራሱን አጥፍቶ ለእኛም መጠፊያ መንገድ ጠራጊ የሆነው በብሉይ ኪዳን ማን ነው የሚለውን ስናይ በዚህ በመጽሐፈ ሳሙኤል ካልዕ ምዕራፍ 17 ከቁጥር 23 ላይ አንድ ቃል እናገኛለን። ሰውየው አኪጦፌል ይባላል። አንቡት። እኔም የተወሰኑትን እላችኋለሁ፣ እናንተ ከቁጥር 1 ጀምራችሁ ተመልከቱ። አኪጦፌልም ምክሩን እንዳልተቀበሉ ወይም ባየ ጊዜ ምክሩ ተቀባይነት እንዳላገኘ ባወቀ ጊዜ አህያውን ጫነ፣ ተነስቶም ወደ ቤቱ ወደ ከተማው ሄደ ይላል። ቤቱንም አደራጅቶ አስተካክሎ የሚሞትበትን የሚጠፋበትን ሁሉን ካስተካከለ በኋላ ታንቆ ሞተ ይላል። ማነው? አኪጦፌል። ይህ አኪጦፌል ትልቅ ስራ የነበረው ሰው ነው። የነብዩ የዳዊት አማካሪ የነበረ ሰው ነው። ይህ ሰው ታንቆ ሞተ። ገና ምክሬን አልተቀበለኝም፣ ሰው አልሰማኝም፣ እኔ ያልኩት ለምን አልሆነም፣ እኔ ያልኩት ለምን አልተፈጸመም በማለት ራሱን በመጀመሪያ ጊዜ የገደለ ይህ ሰው ነው። ሌላው በሐዲስ ኪዳንስ ሁላችሁም ታውቁታላችሁ። በሐዲስ ኪዳን ይሁዳ ነው። በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ላይ መድኃኒታችን ኢየሱስ ክርስቶስን ለ30 ብር ብሎ የይሁዳን ታሪክ ታውቁታላችሁ። ክፉ ነው ስራው፣ በደሉ ተነግሮ አያልቅም። መድኃኒታችን ኢየሱስ ክርስቶስ እናቱን ከቅዱሳት አንስት እሱን ከ12ቱ ሐዋርያት መካከል ቆጥሮታል። የቀደመ በደልም ነበረበት፣ ያን ትቶ ማለት ነው። ይሁዳ ግን ያን ረሳና ገንዘብ ወዳድ ስለሆነ፣ ገንዘብ መውደድ ማለት ራሱ ያልደከመበትን የራሱ ያልሆነውን ነገር የሚወድ ማለት ነው እንጂ የራሳችን የለፋንበትን የወረድንበትን የሚጠቅመንን ነገር በወዛችን ያገኘነውን ይሄ እንዳይጠፋ መጠበቅ ማለት የገንዘብ ወዳድነት አይደለም፣ ግን የሰውን ማለት ነው መመኘት። ስለዚህ እነሆ በመመኘት 30 ብር በ30 ብር መዘነ፣ አምላኩን ሸጠ። ከሸጠ በኋላ እነሆ ሄደና ወደ ዛፏ ሊታነቅ ፈለገ። ዛፏ ግን ነስ ይሁዳ አለችው። ነስ ይሁዳ ማለት ንስሐ ግባ ማለት ነው። አንዳንድ ሰዎች ዛፏ ተናገረች ስንል ሊደንቃቸው ይችላሉ፣ ወይም አለመቀበል። ለምን ከተባለ
ድንጋይን ያናገረ እግዚአብሔር ዛፋን ቢያናግር ምን ችግር አለው? ድንጋይ እኮ ህይወት የሌለው ነው። እንዲያውም እንደ ሳይንሱ ህይወት ያለው ነው ዛፍ። አህያዋን ያናገረ አምላክ እኮ ነው የበለዓምን አህያ ያናገረ። ስለዚህ ዛፏን ያናገራት። ይሁዳ ንስሐ ግባ አለችው፣ አልሰማትም። በሁለተኛም ሄደ ንስሐ ግባ አለችው፣ አልገባም። ታንቆ ሞተ ይላል። በሚገርም ሁኔታ ይሁዳ ብልጣብልጥ ስለነበረ አምላኬን እኔ የሸጥኩት 30 ብር አገኛለሁ እሱም ያመልጣል ብሎ ነበር ያሰበው። ግን ለመሞት በፈቃዱ ስለመጣ መድኃኒታችን ኢየሱስ ክርስቶስ ተሰቀለ። የይሁዳ ጥፋቱ የይሁዳ ክፋቱ ቅዱስ ጴጥሮስም ክዶ ነበረ። ቅዱስ ጴጥሮስ አለቀሰ። የቅዱስ ጴጥሮስ ለቅሶ ከልብ ነው። የይሁዳ ለቅሶና ብር መበተን ግን ከአንገት በላይ ነበረ ማለት ነው። በብልጣብልጥነት መንግስተ ሰማያት ለመግባት አሰበ። ሲያስተምረን በነበረ ጊዜ እነሆ ሲኦል ትበረበራለች። ስለዚህ ስለምትበረበር ነፃ ስለምትወጣ እኔ ቶሎ ሲኦል እሱ በፈቃዱ ሙቶ ሲኦል ሳይገባ ነፍሳት ሳይወጡ ቀድሜ ልሙትና ከነሱ ጋር ልቀላቀልና ያወጣኛል ብሎ ነበር የፈለገው። ነገር ግን ተሰቀለ፣ አንገቱ ቆሰለ፣ አልሞተም። እስከ 40 ቀን ቆይቶ በእርገቱ ዕለት ነው የሞተው ማለት ነው ይሁዳ። ስለዚህ የሲኦል ማሟሻ የሆነው ይሁዳ ነው ማለት ነው። ስለዚህ በብሉይ ኪዳን አኪጦፌል፣ በሐዲስ ኪዳን ይሁዳ ራስን ማጥፋት አስተምረውናል። ጥሩ ትምህርት አይደለም። እውነት ለመናገር ዛሬ በዘመናችን በጊዜያችን በሰዓታችን አባቶቻችን ትልቅ ደረጃ ደርሰው እናቶቻችን ትልቅ ደረጃ ደርሰው የዕድሜ ባለጸጋው ነው ወንድሞቻችን እህቶቻችን ሰርተው መለወጥ ሲችሉ ማደግ ሲችሉ አልሆን ካለ እንኳን ቦታ መቀየር ሲችሉ በትንሽ በጥቃቅን ነገር ራስን ማጥፋት ከባድ ነው። እግዚአብሔር ይቅር አይለንም። በደል ነው። ልንመለስ ይገባናል። የእግዚአብሔር ቤተሰቦች ይሄ ይቅር የማይባል ኃጢአት ነው። ምክንያቱም መድኃኒታችን ኢየሱስ ክርስቶስ የኔና የእናንተን ህይወት ፈልገናት አይደለም የሰጠን፣ ፈልጎ ነው የሰጠን። ለዓላማ ነው የፈጠረን። ስለዚህ ላይሞላ ይችላል። በዚህ ዓለም የሚሞላ አይደለም፣ ሊጎድል ይችላል። ወይም የምንሰራው የምትሰሩት የምትደክሙትና የምታገኙት አልመጣጠን ብሎ ይሆናል። ወይም ደግሞ በሰዎች ዘንድ የተጠላችሁ መስሏችሁ ራሳችሁን አይታችሁ ሊሆኑ ይችላል። ለምን ሰው ቢጠላችሁ የማይጠላችሁ እግዚአብሔር እያለ ዛሬ ኢኮኖሚ ቁሳዊ ነገር ባይሞላልን ከነገ በኋላ ህይወት እያለን አስቡ ምዕመናን። እኛ እኮ ተስፋችን መንግስተ ሰማያት እኮ ነው። ልብ በሉ። ተስፋ የሌለው ክርስቲያንና ክንፍ የሌላት ወፍ ሁለቱ አንድ ናቸው። ተስፋ የሌለው ክርስቲያን ምንም ዋጋ የለው። ወፍ ክንፍ ከሌላት ክንፏ ከተሰበረ የልጆች መጫወቻ ነው የምትሆነው፣ የህፃናት መጫወቻ ነው የምትሆነው። ተስፋ የሌለው ክርስቲያን ደግሞ የሰይጣን መጫወቻ ነው የምንሆነው። ራሳችንን እያጠፋን የሰይጣን መጫወቻ እንዳንሆን የእግዚአብሔር ልጆች ነንና። ስለዚህ በሚያልፈው ዓለም በማይሞላው ዓለም የማያልፍ ዓለም በማይሞላው ዓለም የሚሞላ ዓለም አለንና ይሄኛውን ጊዜያውን ሳንዘነጋ መከራ የበዛበት እንደሆነ ፈተና የበዛበት እንደሆነ ከደስታው ይልቅ ሐዘኑ የበዛበት እንደሆነ ነገር ግን ሐዘን በበዛበት ዓለም ሐዘን የሌለባትን ዓለም ለመውረስ ስለሆነ የፈለገ መከራ የፈለገ ችግር ቢደርስባችሁ ራሳችሁን ለማጥፋት አይደለም ለማጥፋት አካላችሁን የመንካት አቅሙ ክህሎቱም የለንም። እቺ ጣቴ የመድኃኔዓለም ነው። አካል የመላ የመድኃኔዓለም ነው። ለዚህ ነው በቁመቱ ላይ አንድ ስንዝር መጨመር የሚችል ማን ነው? ጥቁሯን ፀጉር ነጭ ማድረግ የሚችል ማን ነው? ፀጉራችን በክርስቶስ ዘንድ የተቆጠረ ነውና ራሳችን ከዚህ ጊዜ ክፉ አመለካከት ልንመልስ ይገባናል። ይተሃቡ ፍኖተ ለሰይጣን ይላል መጽሐፍ። ለሰይጣን መንገድን አትክፈቱ። ሰይጣን ምን እንደምናስብ አያውቅም፣ ስንናገር ያውቃል። ስለዚህ ባካችሁ ክፉ ሐሳብ በልባችሁ እንዳይመላለስ። አባቶቻችን እናቶቻችን ራሱን ያጠፋ ሰው ቤተክርስቲያናችንም ፍታት አትፈታም። አባቶቻችን በፍትሐ ነገሥቱ ደንግገው አስቀምጠውልናል ማለት ነው። ስለዚህ ራስን ከማጥፋት ራስን ከመጥላት ራሳችንን ጠብቅ ይገባናል ማለት ነው። ፍጻሜያችንን ያሳምርልን፣ ሀገራችን ሰላም ያድርግልን። ከአኪጦፌልና ከይሁዳ ክፉ ስራ ርቀን መልካም የሆነ ስራ እንድንሰራ እግዚአብሔር ይርዳን። ስብሐት ለእግዚአብሔር።